ሰማያዊው ደብዳቤ ይድረስ ለምወድህ ልጄ። ይህን ደብዳቤ ዛሬ የላኩልህ ረሳኸኝ የሚለው ድምጽህ ከዙፋኔ ደርሶ ስለሰማሁት ነው። ደብዳቤ አጠገብ ለሌለ ሰው ይላካል። እኔ ግን አጠገብህ ሆኜ ልኬልሃለሁ። ስማኝ ልጄ፣ እንዴት እኔ አንተን እረሳለሁ? መርሳት በእኔ ባህሪ ውስጥ አለን? እኔ ማስተዋል ነኝ። ምሳሌ 18:14 ልጄ ሆይ አንተ መልክህን ትረሳለህን? አንተ እንኳን መልክህን አንተነትህንም ትረሳ ይሆናል። እኔ ግን መልኬን አንተነት ውስጥ አያለሁና ከቶም አልረሳህም። መጀመሪያ አፈር ጭሬ እስትንፋስ ሰጥቼ መልኬንና አርአያዬን ምሳሌንም አንተ ውስጥ አስቀምጬ ነበር። አንተ ግን በገነት ኃጢአት ሰርተህ መልክህን ስታጣ እኔ በአንተ ምድር ኃጢአት አልባ ሆኜ መልክህን መለስኩልህ። ልጄ ሆይ ዋጋ የከፈልኩብህ እኔ አባትህ እንዴት እረሳኸኝ ትለኛለህ? ይህን ቃል እንኳን ልትናገረው ገና ስታስበው ማልቀስ ነበረብህ። ሙሽራ ዝርግፍ ጌጧን አትረሳም። አንተ ግን ለእኔ ከዚህ በላይ ነህ፣ ከቶ አልረሳህም። አንተ በእኔ ጥበቃ ስር ነህ፣ ደህና ነህ። እኔ ግን ገና ፍቅሬን አላወክልኝምና የህመም ሰው አደረግከኝ። ልጄ ሆይ እንኳን የሚጠቅመውን የማይጠቅመውን ንግግርህ ይሰማኛል። ረሳኸኝ ስትል ግን ከሁሉ ይልቅ በደልከኝ። ልጄ ሆይ በዘላለም ፍቅር ወድጄሃለሁ። አይኖቼ ያዩሃል። አንተን ማየት ፀሐይ አያስፈልገኝም። በጨለማ አንተን ሳይ አልጠግብም። ጆሮቼ ይሰሙሃል። ዙፋን የዘረጋሁት ችሎትም የተቀመጥኩት ይመርብኝ ብዬ አይደለም፣ አንተን ልሰማ ነው። ልጄ ሆይ አንተ የረሳኸኝ እንጂ እኔ አልረሳሁህም። የዛሬ 2000 ዓመት አንተ ጋር በስጋ መጥቼ ስለ ጸጉርህ ነግሬህ ነበር። አንተ ግን ጌታዬ እረሳኝ፣ በቁሜ መውደቄ ነው ትላለህ። እንኳን አንተን አንዲቷ ጸጉርህ አትወድቅም። ችግርና ጭንቅህ ብቻ ሳይሆን ጸጉርህም በቁጥር አውቀዋለሁ። ልጄ ሆይ አንተ ያንተን ጸጉርና ቁጥር ፍቅር እንጂ ክብሬ እንዳልሆነ ወቅ። ብዙ ችግር መሄጃ ሳጥተው ይሆናል። እኔ ግን ቀኝህን ይዤ ሁሌም አሳልፍሃለሁ። እኔ አባትህ ነኝ። አባትነቴን አምነህ ጸሎት እንድትጀምር አባታችን በለኝ ብዬሃለሁ። ይህን ከረሳህ ብዙ ነገር ትሳሳታለህ። አስታውስ ልጄ፣ ሁለቴ ፈጥሬ እንዴት እረሳሃለሁ? መጀመሪያ ሳትኖር አምጥቼ፣ ሁለተኛ ደግሞ ስትጠፋ አግኝቼ። ቀራንዮ የተቆረሰው ስጋዬ የፈሰሰው ደሜ ለዚህ ምስክሬ ነው። ላንተ ምን ያልሆንኩት አለ? እንጀራ፣ ውሃ፣ ልብስም፣ መንገድም፣ እውነትም፣ ሕይወትም፣ ትንሣኤም፣ በቃ ሁሉንም ሆንኩልህ። አንተ ግን ረሳኸኝ ትላለህ። እኔ ሰማሁ። በእኔ አባትነት የሚረኩ ግን ረሳኸኝ ስትል እንዳይሰሙ። ልጄ እወድሃለሁ። የአስተዳደር ደንቤ ፍቅሬ መሆኑን የጻፍኩልህ በደሜ ቀለም ነው። እግዚአብሔር ከኔ ጋር ከሆነ ሁሉም ለምን ደረሰብኝ አትበል። ልጄ ሆይ ችግር ከትቢያ አይመጣም፣ መከራ ከመሬት አይበቅልም። የአሞራ ግልገሎች ወደ ላይ እየበረሩ ከፍ እንዲሉ ሁሉ ሰውም እንዲሁ ከመከራ አልፏል። በምድር ሳለህ መከራ አለብህ ብዬሃለሁ። የመከራህን ልብስ ግን በልክ ተሰፍቷል። አንተ በምሬት ስትከሳ የመከራ ልብሱ ይሰፋሃል፣ ይበዛብሃል። በዚህ ጊዜ ረሳኸኝ ከምትለኝ ተመስገን ማለት መውጫ በሩን ያኔ ታያለህ። ወርቅ ከጭቃ ወጥቶ ወርቅ አይሆንም፣ በእሳት ማለፍ አለበት።
አንተ ካፈር ተነስተህ ሰው ብቻ ነህ። የእውነት ክርስቲያን እንድትሆን እንደ እሳት በሚፈትነው መከራ ማለፍ አለብህ። አንተን ለመጠበቅ ፈረቃ የለኝም። እኔ ሁልጊዜ ከአንተ ጋር ነኝ፣ ከቶ አልረሳህም። ልጄ ሆይ በርታ። ይህን ደብዳቤ የጻፍኩልህ አግኝቼ ከማልተረጉመው ፍቅሬ ነው፣ ከማያልቀው መውደዴ ላይ ቆንጥሬ ነው። አፍቃሪ አባትህ ኢየሱስ ክርስቶስ። በመምህር ቃልአብ ካሳዬ። ምንጭ መቅረጽ ተዋህዶ። አቅራቢ ጸገነት ካሳዬ፣ ጸጊ ስማርት ኤፕር ከሳውዲ አረቢያ ላይፍ ግሩፕ። ውድ አድማጮቼ ማማረርን ትተን ማመስገንን እንልመድ እላለሁኝ። ለዛሬ በዚያ በቃው። ቸርን ሰንብት።